በሰሜን ኢትዮጵያ አስቸጋሪ ተራሮች ውስጥ ከአንድ ወጥ የእሳተ ገሞራ ድንጋይ ተፈልፍለው የተሰሩ 11 አብያተ ክርስቲያናት ይገኛሉ። ነገር ግን የታሪክ ተመራማሪዎች ግራን የሚያጋባ አንድ ጥያቄ አለ። የተቆፈረው ድንጋይና አፈር የት አለ? እነዚህን ድንቅ ስራዎች ለመፍጠር በሚሊዮን የሚቆጠሩ ቶን አፈርና ድንጋይ መወገድ ነበረበት። ሆኖም በላሊበላ ዙሪያ ያለው መሬት ንጹህ ነው። ምንም አይነት የተከመረ ቆሻሻ ወይም የድንጋይ ክምር አይታይም። ዘመናዊ ሳይንስ ሊያብራራው የማይችለው ሚስጥር ከዚህ ይጀምራል። ታሪክ እንደሚነግረን ንጉሥ ላሊበላ ይህን ከሰው አቅም በላይ የሆነ ተግባር በ24 ዓመት ብቻ አጠናቀዋል። ዘመናዊ መሐንዲሶች ግን ይህንን ሐሳብ በፍጹም አይቀበሉት። በዛሬው ማሽኖች እንኳን ቢሆን አንድ ክፍል አንድ ዘመን ይፈጃል ይላሉ። የአካባቢው ወግ ግን አንድ አስገራሚ ሚስጥር ይዟል። በቀን በሺዎች የሚቆጠር ሰዎች በመዶሻና በወልቃጭ ይለፉ ነበር። ማታ ሰራተኞቹ ሲተኙ ግን የሰማይ መላእክት ሰራዊት መሳሪያዎቹን አንስተው በጨለማ ስራውን በእጥፍ ያፋጥኑት ነበር። ይህ የሚያምር ተረት ነው ወይስ በድንጋይ ውስጥ በአንድ ትውልድ ብቻ እንዴት 11 ቤተክርስቲያናት እንደተሰሩ የሚያስረዳ እውነታ? ከነዚህ ቅዱሳን ህንፃዎች ስር የውስጥ ለውስጥ መንገዶች ይገኛሉ። ጨለማና በጣም ጠባብ የሆኑ ዋሻ መረቦች አንዱ ቤተክርስቲያን ከሌላው ጋር ያገናኛል። ከነዚህ መተላለፊያዎች መካከል ብዙዎች እስካሁን አልተመረመሩም። መጨረሻቸውን በምድር ጥልቅ ጥላ ውስጥ ጠፍቷል። የጥንት ካህናት እነዚህ መተላለፊያዎች ዝም ብለው መንገዶች ብቻ ሳይሆኑ የጥሬዋ አዲሲቷ ኢየሩሳሌም በሮች ናቸው ብለው በሹክሹክታ ይናገራሉ። አንዳንዶች እነዚህ ዋሻ ዓለም ገና ሊያያቸው ያልተዘጋጀባቸውን ቅርሶች ወደ ያዙ ክፍሎች ይወስዳሉ ብለው ያምናሉ። ወይም ምናልባት ከ800 ዓመታት በፊት ድንጋዩን ለማለስለስ ያገለገለውን ጥንታዊ ቴክኖሎጂ ደብቀው ይዘው ይሆናል። ስለ ቁስ አካል ሕግ እናውራ። ጉድጓድ ከቆፈርክ የአፈር ክምር ይኖራል። ቤተክርስቲያን ከተራራ ላይ ፈልፍለ ካወጣ ደግሞ የተረፈ የድንጋይ ተራራ ሊኖርህ ይገባል። ሆኖም በላሊበላ ዙሪያ ያለው መልክዓ ምድር የከፍተኛ ቁፋሮ ምልክት አያሳይም። አፈሩ ዝም ብሎ ጠፋ ወይስ ወደ ሌላ ቦታ ተጓጓዘ? ይህ የግንባታ አሻራ አለመገኘት ላሊበላን በዓለም ላይ ካሉ ታላላቅ የሥነ ሕንፃ ሚስጥሮች አንዱ ያደርገዋል። ላሊበላ ከድንጋይና ከጭቃ በላይ ነው። እኛ ላጣነው ከፍተኛ የእምነትና የጥበብ ደረጃ ምስክር ነው። የድንጋይ ወጥን ወደ ጥበብ የቀየረው የመላእክት ታምር ነበር ወይስ የተረሳ ጥንት ቴክኖሎጂ? እውነቱ ምን ይሆን? የላሊበላ ድንጋዮች ምስጢራቸውን ጠብቀው ዝምታን መርጠዋል። እናንተ ምን ታምናላችሁ? መላእክቱ እውን ነበሩ? ሐሳባችሁን በኮሜንት መስጫ ላይ አጋሩ።